ሜሉ 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 እንዴ! አቤት። እንኳን አደረሰሽ። አመሰግናለሁ። ረስቼው ነበር። ትንሽ ልተኛበት አሁን እኮ እኔን ሳትይኝም እንዴ? ለምን? አንተ እኮ ብቸኛ ልጅ አይደለህም። አዎ፣ ግን ያው አልገባኝም። ለምኑ ነበር እንኳን አደረሰሽ ያልኩሽ የመሰለሽ? ዛሬ ናሽናል ኦንሊ ቻይልድ ዴይ ስለሆነ ነው። እኔ ደግሞ ብቸኛ ልጅ ነኝ። ደግሞ እኮ አሜሪካ ከመምጣት ናሽናል ቀኖችን ማወቅ በጣም ገርሞኛል። አዎ አይደል? አወኩኝ። አየሽ? አዎ አይደል? እሱ አንደኛው ነው። እሺ ሌላኛውስ? ዛሬ ኤፕሪል 12 አይደል? አንቺ እኮ ጎበዝ ነሽ እኮ። ኤፕሪል 12 ከዛ ደግሞ ሌላኛው ምንድን ነው ዛሬ? ገምች። በዛ ላይ በዓል ነው። እዚህ ያህል ከባድ አይደለም መቼስ። አንተም እንደነጩ የዓለም የንፋስ ቀንን እያከበርክ እንዳይሆን። አሁንስ በዛ። ምን ነው ፈረንጅ ነኝ አልሽ? እስከ ቀኑ 3 ሰዓት 4 ሰዓት መተኛት ሳይቀር እንደገና ደግሞ አሁን እንደ አዲስ ንፋስ ቀን። ቆይ ልትሰድበኝ ነው እንደ የቀሰቀስከኝ? ዛሬ ፋሲካ ነው። ወይኔ ደስ ሲል ረስቼው ነበረ። እንኳን አደረሰ። እንኳን አብራ ደረሰ። አሁን ትንሽ ልተኛበት። ልተኛበት? ምንድን ነው ትንሽ ልተኛበት? በዓል ነው እንደ እኔ ለራሴ በዓል በቃ ድባቡ ናፍቆኛል፣ ፈርሱ ናፍቆኛል። እንደገና ደግሞ ብትሄቅ ቄጤማው ተጎዝጉዞ ቡና ተፈልቶ ቤቱ ጨስጨስጨስ በርጨስጨስ ብሎ። እንዴ ተነሳና ራስ ስራ። በበዓል ሴት ልጅ መተኛት የለባትም እያልከኝ ነው? ማርዬ እኔ እንደዛ አላልኩም። ኧረ ጭራሽ። ያው እኛ አሁን አሜሪካ ብንሆንም እንግዲህ ያው በዓል አይደለም። በባህላችን መሰረት ሴት ልጅ ነች ተነስታ ቤቱ ሞቅ ሞቅ የምታደርገው። ኧረ እባክህ ወንድ ግን ተጋድሞ ነው የሚውለው። አንተ ከርስ ናፈቀኝ ትላለህ። ኧረ እኔ ከርስ አይደለም ያልኩት ፈርስ ነው ያልኩት። እሱም ደግሞ አባባል ነው። በቃ እሱ ታዩ ይቅር። ብቻ ያልገባኝ ግን ሴት ወገቧ እስኪበጠስ ድረስ መስራት አለባት እያልከኝ ነው? ኧረ ማርዬ እኔ ስለመበጠስ ወገብ ምናምን እንደዚህ አላልኩም። በቃ ቀለል አድርጌ ብትሰሪ ደግሞ አግዝሻለሁ። ብቻሽን አይደለሽም። ወይ ጉድ! እኔ ያልገባኝ አንተ ቀድመህ ከተነሳ ምን አለ ቤቱን ቤት ብታስመስለው? ወይ እሺ በቃ እኔ ቀለል እያረግሽው አይደለም አሁን። ቆይ እሺ ወይ ማርዬ ቀለል አድርገሽ አስቢውና ላስረዳሽ። አሁን ለምሳሌ እሺ አሁን እዚህ ቤት ሌባ ቢገባ ማን ነው ቀድሞ የሚደርሰው? ፖሊስ ነው። ግን ለምንድን ነው የጠየከኝ? ፖሊስ? አይ እንደዛ ትያለሽ ብዬ አላሰብኩም ነበር። እሺ ወይ ደግሞ ሌላ እሺ አሁን መብራት አሁን ቢበላሽ መብራት ድንገት ቢገጠም ማን ነው ይሄን የሚያስተካክለው? ያው ሜንቴናንስ ጆን ነው። ታዲያ ምንድን ነው እዚህ ሀገር አባወራ የሚሰራው? አባወራ ስራ የለውም እንዴ? በጣም ጥሩ። አንተም አባወራ ነኝ ብለህ ነው የምታስበው? ታዲያ ምንድን ነኝ እኔ እንዴ? አልገባኝም። ዛሬ ቤቱን ቤት አስመስይ ካልከኝ ነገ ጠረጴዛ አልወለውልም ትላለህ። ኧረ ማርዬ በቃ እዛ ድረስ የሚያደርሰን ነገር አይደለም። በቃ እኔ ይቅርታ አድርጊልኝ። ሁለተኛ አይለምደኝም። በቃ ምንም ነገር እሺ ይሄን በቃ ፎርማት አለ። ከተናገርክ በኋላ ይቅርታ አይሰራም። መብቴን ማስከበር አውቅበታለሁ። ኧረ እኔ ነገሩን ነው ማርዬ፣ ነገሩን ነው። ሲጀመር እኔ ድግስ አልወድም። ድግስ ራሱ ይጨንቀኛል። የምሬን ነው የምልሽ። ድግስ አልወድም። ቤቱ ራሱ ቤት የመሰለ ነው። ምኑን እናስተካክለዋለን? ዝም ብለን እንተኛ ማርዬ። እሺ በይኛ። ቆይ ጉድህን በቪዲዮ ነው የምሰራው። ያው አስፈላጊ ነው ማርዬ እንደዚህ አይነት ነገር። ኧረ እባክሽ ሀገሩ የሰለጠነ ሀገር ነው። ሰላም ተመልካቾቼ እንዴት ናችሁ? ካፒ ሊንክ ሼር እያደረጋችሁ ዛሬ ጉድ ነው ማሳያችሁ። የጉድም ጉድ እዩት። ይሄ የ1 ዓመት ባለቤቴ ነው ከኋላ የምታዩት ሰው። ከናቲ ጋር መጀመሪያ ስንተዋወቅ ቶክሲክ እንደሆነ አላወቅኩም ነበረ። የሚገርማችሁ ናርሲሲስት ሰዎች መጀመሪያ ስታውቋቸው ፐርፌክት እንደሆኑ የሚሰማቸው ያደርጋሉ። ና ፊትህን አሳይ። አሳፋሪ ምን ያሳፍርህ ነው? ና ይኸውላችሁ ይሄንን ጉድ ሴቶች ከእኔ እንድትማሩ ብዬ ነው ይሄንን ቪዲዮ የምሰራው። ናቲ እኔን ሲተዋወቀኝ ኑሬን ሊያቀና ሊንከባከበኝ ነበረ። አሁን ግን ጉድ ሰርቶኛል። ቤት አስተካካይ፣ ወልዋይ፣ ጠራጊ እያለኝ ነው። ና ፊትህን አሳይ እንጂ ምን አፍረህ ነው? ልብህን ካረክ በኋላ እኔ ሞቅ ሞቅ እናድርገው ነው ያልኩት ቤቱን።
እባካችሁ ሴቶች ከኔ ህይወት ተማሩ። የኔ ህይወት አንዴ ተበላሽቷል፣ ግን እናንተ ራሳችሁን ጠብቁ። ላስረዳቸው አንዴ። ቆይ እንደዛ ለማለት አልነበረም የፈለግኩት። ቤቱን ሞቅ ሞቅ አድርጊው አይደል ያልኩት። ቆይ አሁን ስፔስ እፈልጋለሁ። ፋሲካ ደግሞ ለአንተ ብቻ አይደለም ለእኔም በዓል ነው። እንደ ድሮ አንተ ተጋድመህ እኔ እየሰራው የምናሳልፍበት ጊዜ አብቅቷል እኮ። እሺ አሁን ስፔስ ምናምን ምን ያስፈልጋል ማርዬ? 911 ነው የምደውለው። 911 በቃ ሳሎን እጠብቃለሁ። በቃ ከፈለግሽ ውጪ እሆናለሁ፣ ካልሆነ ሰፈሩንም ለቅቄ እሄዳለሁ። በቃ ተኝ አንቺ ስፔስ ያዥ በደምብ ስፍት ይበልሽ። ተኝ እሺ በቃ አሳልፊ። በቃ ቻው። አንተ ናቲ ዋዬ ሴት ናት ብለህ ነው ብቻዬን ትተኸኝ ሄድከው? ወይዬ ማለት ምን እያረክ ነው? ወይዬ አብሲቱን እየጣልኩ ነው እኮ። ዋው ወሰይ የኔ አንበሳ። አዎ ወይ በእናትሽ ይቅርታ። በቃ ይሄን ደግሞ እንደጨረስኩኝ ማለት ነው ጎመኑን ቀነጥሳለሁ፣ ምስሩን እመስራለሁ፣ እከካለሁ። ምስር በፋሲካ ዶሮ ወጥ እሱንም አስተካክላለሁ። በቃ አንቺ ርፍ ወይ ተኝ በእናትህ ራሱ አንገትሽ እንዳይጠመዝሽ። እሺ ተነሽና ቤቱ ሞቅ ሞቅ አድርጊው እንጂ በዓል እኮ ነው ያልኩት። እንዴ ቆይ በበዓል ሴት ልጅ መተኛታችን እንዴ የሚጠፋኝ? ሲጠፋት ማለት ነው ልትመታኝ ነበር እንደዚህ። ኧረ እባክህ ወንድ ግን ተጋድሞ ነው የሚውለው። አንተ ፈርስ ናፈቀኝ ምናምን ትላለህ። ፈርስ አይደለም ያልኩት ከርስ ነው። አንቺ ከርስ ነው የምትይኝ። ተቃራኒ ነው። አንቺ ከርስ ፈርስ